ከፍታለች ቪዲዮዋን ልትከፍት ይገባል ነው የምለው። ትናንትና ያን ሁሉ ሰዓት ልጅቷን ስናዳምጣት ቪዲዮዋን ከፍታ ነው ስታስረዳ የነበረው። አንተም ቪዲዮውን ከፍታ ከልጅቷ ጋር ተነጋገር። ምንም ያስፈራ ነገር የለውም። እንግዲህ እሷ ሀቅ ካልሆነ የምትናገር በምን ተስማማችሁ ጋይስ? አብዱ ወይ አቡ ወንድ ልጅ ፈርቶ አይሞትም። ክፈት፣ ሌላ ነገር አታስመስል። በቃ ስትናገር የምትናገረውን ነገር በለየት ብቻ ነው። አለቀ። ዋላ እዚህ ዓለም ላይ ምንም ተኪው አንበሳ ጎበዝ ምን ይመስላል? ወንድ ልጅ እንደዚህ ነው። በቃ ቀጥሎ ልጅቷን በትልቁ አድርጋት። እሷንም ከቻልክ መብረቁ ጥያቄዋን ታንሳ በቪዲዮ ውጭ አንቺም ገነት። ከዛ ጥያቄሽን አንቺ እሱን የምትጠይቀውን ከመጀመሪያው ጀምረሽ አብራሪለት። ገነት ገነት ቪዲዮ ክፈች። ሰማለሁ። በደንብ ነው የምትሰሚው። እንግዲህ ክስሽን መስማት ትፈልጋልና ቁጭ ቁጭ አድርጊ። አልበቃል። እሺ፣ አመሰግናለሁ። ያው እሱ እንግዲህ ተደወለበት መሰለኝ። እየሰማ ይሆናል። ቀጥይ። ሚዩት ነው ስልክ ገብቶበታል። በኋላ ደግሞ አልሰማሁም ብሎ ከስተጋግመኝ እንዲውል አልፈልግም። ይውጣ፣ ቆይ ትንሽ ጠብቀው። መብረቁ ይውጣ። ምናልባት እየተደወለበት ነው። ኦኬ፣ መጥቷል። ስልኩን ሚዩት አድርገው እንዳይደውሉብህ አታንሳቸው፣ አታንሳባቸው። ምክንያቱም ማዳመጥ አለብህ። መልስ ለመስጠት እሷ የምትለውን ነገር መስማት አለብህ እና እንዳይደውልብህ አታቋርጡኝ በላቸው። ቀጥይ በቃ። አሁን እኔ ክሱን የምነግረው ለአብዲ ነው ወይስ ለህዝቡ እንዲሆን አድርጌ ነው የማብራራው? ይህ ነው ለህዝብ አብራሪ፣ ለህዝብ። እሺ፣ ያው እንግዲህ ሁላችሁም እንደምታውቁት እኔ ረጅም ጊዜ ስናገርም ቆይቻለሁኝ። አሁን ደግሞ እንግዲህ የጉዳዩ ባለቤት ቀርቦ በፊቱ መናገር ስላለብኝ ዛሬ እንዴት እንደሆነ ደግሞ አብራራላችኋለሁ ማለት ነው። እንግዲህ በ2022 ዓመተ ምህረት እኔ 5 ዓመት እዚህ ዱባይ ውስጥ መዳም ቤት ስሰራ በነበረ ጊዜ የሶሻል ሚዲያ ተሳትፎ በጣም ጥሩ ስለነበረ እሱም በደንብ ያውቃል። ይህንን ሶሻል ሚዲያውን ወደ ቢዝነስ ብትቀይሪ እና በራስሽ ብትሰሪ የሚል ሀሳብ ከጓደኞቼ መጥቶ እንዲሰራ አበረታተውኝ። 2 ጓደኞቼ፣ አንዲቱ ከሳውዲ አረቢያ 5500 ሪያል፣ አንዲቱ ደግሞ ከዱባይ 5780 ድርሃም ስፖንሰር አድርገውኝ ከአብዱ ጋር እንዲንሰራ ተስማምተን እኔ ኦርደር ላመጣ፣ እሱ ደግሞ ከኢትዮጵያ አልባሳትን እያስመጣን እሱ ቤት ያርፋል፣ እኔ ኮንትራት ቤት ስለሆነ የምሰራው አብረን እየሰራን ነበረ። ምንም አይነት ኪሳራም አላጋጠመንም። እሱም ደግሞ ጥሩና ቀና ሰው ነበር የሚመስለው። እስከ ቅርብ ጊዜ ድረስ ማመን እስከሚያቅተኝ ድረስ ነበር የነበረው ሁናቴ። በጣም አክብሮት ነበረው፣ ጥሩ ትትና ነበረው። በዛን ሁኔታ ስንሰራ በመሀል መኪና የተበላሸ ብሎ ስራውን አቋረጠ። ኦልሬዲ 4 ቀሚሶች ብቻ ሲቀሩ ማለት ነው። ሌላውን ሽጠናል። የህትመት ቲሸርቶችን የምንሸጥ ነበር፣ ባንዲራዎችን የምንሸጥ ነበረ። ጥሩ ነበረን እንዳጠቃላይ ወርደሩ ራሱ። ከዛ በኋላ መኪና የተበላሻለ እንደውም 7000 ድርሃም ነው ማሰሪያ የጠየቁኝ ምናምን ሲል መግዣው ነው እንደሚጠይቁ ምናምን እያልኩኝ እኔ እንደውም ቀለድኩበትና ትንሽ ቆየት ብሎ ደግሞ ባንክ ብሬን ያዘብኝ፣ አልተለቀቀልኝም አለ እና ስራውን ኦልሬዲ አቆመ። ከዛ ስራውን ሲያቆም እኔም ትርፍ መተሳሰቤን ከሱ ጋር ትቼ የልጆቹ ገንዘብ ስለሆነ የሚያሳስበኝ በቃ ስራውን ከተውክ የልጆቹ ምር መልስላቸው አልኩት። እሺ አለ። ቆይ እንደዚህ ኩኜ ነው፣ ቆይ እንደዚህ ኩኜ ነው ሲያበዛ ልጆቹ ደግሞ እኔን አፋጠው ሲይዙኝ ምናልባት ከሱ ጋር ሆኜ እኔም የጉዳዩ ባለቤት ያለሁበት እንዳይመስላቸው ብዬ ግሩፕ አሰርኳቸውና አነጋግሬ ብራቸውን እኔ እሰጣቸዋለሁ፣ ጊዜ ብቻ ይስጡኝ እንጂ ችግር የለውም ማለት። ችግር ውስጥ ከሆንክ እየሰራህም ቢሆን በየወሩ 500 ድርሃም አገኘ 1000 ድርሃም ማገኘ ትሰጣቸዋለህ ብዬ እኔ ለልጆቹ አማላጩኜ ስለሱ እየተከራከርኩኝ ስለሱ እያገዝኩኝ
አስማምቻቸው አገር ቤት ገባሁ ማለት ነው። አገር ቤት ከገባሁኝ በኋላ እንደውስ እኔ እናንተን የታውቃቸዋለሁ ገነትን ነው እንጂ ብሎ ሁላቸውንም ብሎክ ያደርጋቸዋል። ከዛ እነሱ ደግሞ ለእኔ እንዲያደርገን ብለው ነገሩኝ። ከዛ እኔም ያለኝ አማራጭ እሱን አማከርኩት። እኔ አሁን ኢትዮጵያ ነኝ ያለሁት እንዴት እንደዚህ ታደርጋለህ ምናምን ስለው ችግር ውስጥ ሁኜ ነው እንደዚህ ኩኜ ነው ገኒ በቃ አለ። እሺ በቃ ዋናው ነገር ስጣቸው ገንዘቡን በቃ እሺ ዛሬ እሰጣለሁ፣ እሺ ነገ እሰጣለሁ። መቼም የእግዚአብሔር ቀን አያልቅም እና ረጅም ጊዜ ሲሆነው አንድ ጊዜ ለቤተሰቦቹ የረመዳን አስቤዛ አድርሽ ብሎ አድራሻ ሰጥቶኝ ነበር እና በዛ አድራሻ መሰረት የቤተሰቦቹን አድራሻ አፈላልጌ አገኘኋቸው እና ቤተሰቦቹን አናገርኳቸው። ከዛ አባቱም ደውለው ጠየቁት። አዎ የሰው ሀቅ አለብኝ እከፍላለሁ፣ ትንሽ ጊዜ ብቻ ይስጡኝ አለ። እኛም በዛ ተስማምተን ወደ ቤታችን መጣን። ከዛ በኋላም የእግዚአብሔር ቀን አሁን የማያልቅም ነገ ዛሬ ነው። እኔም ደግሞ በመሀል ማህበራዊ ኑሮ ትንሽ አጋጥሞኝ ነበርና የራሴ ችግር ወደ ራሴ ችግር ጉዳይን አረኩና የልጆቹን ነገር ተወታረኩት። እነሱም ዙሪያ ያለሁበትን ሁኔታ ስለሚያውቁ ያን ያክል አላፋጠጡኝም። ያለኝ አማራጭ ምንድን ነው? እዚህ ሀገር መጥቼ እሱን መክሰስ አለብኝ ካልሆነ ብዬ ወደዚህ ሀገር ተመልሼ የመጣው ማለት ነው። እና መምጣቴን ሶሻል ሚዲያ ላይ ሲመለከት ይቅርታ መጠየቅ ከምፈልጋቸው ሰዎች አንዷ ነሽ ገኒ። ስለዚህ የልጆቹን ብር እሰጣለሁ፣ አካውንት ብቻ ስጭኝ፣ ሌላ ነገር ውስጥ መግባት አያስፈልግም ማለት ይኸው በፊቱ ነው የማወራው። እኔ እና እሱም ጨለማ ነው። አሁን እንደር አንደር አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ከዚህ ላይ በኋላ የትኛችን ንሙት አናውቅም፣ ውሸት የማወራ ከሆነ ማለት ነው። ዞሮ ዞሮ እኔ የምፈልገው የልጆቹ ገንዘብ እንዲከፈል ነው። አብዲ ይህን ያህል ዓመት አቆይተሃል። ቢሆንም ግን ገንዘባቸው እስከተከፈለ ጊዜ ድረስ እኔ ምንም አለንም እነሱ ምንም አይሉም በሚል ተስማማን። አካውንት ስጭኝ አለ፣ ሰጠሁት። ሰጥቼው 1000 ድርሃም ለአንዲቱ 1000 ድርሃም ለአንዲቱ በየወሩ ልኮ ደረሰኝ ላከልኝ ማለት ነው። ከዛ ጥሩ ተግባቦት ነበረን። እኛም ደህና ሆነን ሳለ በመሀል እልም ድርግም አለ። ብለምን ባስለምን፣ ብደውል ባስደውል፣ ቴክስትን ባረግ አይመልስም። እስካሁን ድረስ እዚህ እኔ እና እሱም እዛ እኔም እዚህ ሁነን አንድ ቀን እንኳን ክፉ ቃል ተናግሬው አላውቅም። ስቲል ሰድቤው አላውቅም። አንድ ቀን ብቻ ከሃዲ ነህ ብዬዋለሁ። የወረደ ቃል ተናግሬው አላውቅም። በዚህ ሁኔታ ላይ እያለን እንግዲህ እንደምታውቁት እኔን አላናገረ ሲል የተለያዩ ሰዎችን ቤቱ ድረስ ልክ ያለው ግን የተለያየ ምላሽ ይሰጣል። አንዴ በዛ ወጥቶ ነው፣ አንዴ በዛ ወጥቶ ነው። የተለያየ ምላሽ ነው የሚሰጠው ለሁሉም ሰው እና ኧረ ተው ሶሻል ሚዲያ ላይ እንውጣ፣ እንዲህ ነው እንዲያ ነው አንባባል፣ ግድ የለህም። ይህን የሰው ሀቅ መልስ። አንተ ጥሩ ላይ እንዲሆን ካውቃለሁ። የሰው ሀቅ ለአንተም ጥሩ አይደለም። ከዚህ ገንዘብ በኋላ 2 ልጆችን ወልድ ያሳድግ ለምን አከፍልም ብዬ አናገርኩት። ግን ምላሽ የለውም፣ አይመልስም። የኔ ቴክስት ይሄዳል፣ እሱ ምላሽ አይሰጥም። በስተመጨረሻ ያለኝ አማራጭ ልጆቹ እኔን አፋጠው ስለያዙ ኦልሬዲ እኔ ደግሞ 2 ልጆች አሉኝ፣ ያሳድጋለሁ። ባለቤቴ የለም፣ ብቻዬን ነኝ ያለሁት። እየሰራው በየወሩ ለልጆቹ ከፍላለሁ፣ መዳም ቤት እየሰራው ማለት ነው። እሱ ደግሞ የተደላደለ ኑሮውን እየኖረ ልጆቹን በሰላም ያሳድጋል። እና ይሄ ነገር ፍትህ ነው ወይ ብዬ የኢትዮጵያ ሕዝብ እንዲረዳ ጠይቄ ነው አሁን እዚህ ድረስ የደረስ ነው ማለት ነው። እና ዙሮ ክሱ ይህንን ይመስላል። እሱ ደግሞ በዚህ ክስ ላይ የሚቃወመው ካለ ማቅረብ ይችላል። አመሰግናለሁ። ኦኬ፣ እንዳዳመጠሽ አንቺም ታዳምጫለሽ። ካሜራ እንዳዘጊ። እሺ፣ እሱም ጣልቃ ውሸትም ተናገረ፣ ጥሩም ተናገረ፣ መጥፎም ተናገረ፣ የመጀመሪያውን ሀሳቡን አብራርቶ እስኪጨርስ ጣልቃ መግባት አይቻልም። ሁለታችሁ ያልተገናኘችሁበት በጣም የከፋ ነገር ካለ እኔ ጥያቄ እሱ ይጨርስ። ቀጥል ወንድም ያብዱ። እሺ፣ አመሰግናለሁ። ያው እንግዲህ ያለው ነገር ምንድን ነው? ገነት አብዛኛውን ተናግራለች። ገነት ይሄን ስትናገር እጅግ በጣም የዘለለችው ነገር አለ። አንደኛ ስለ ብሩ መምጣት እኔን አላማከርሽኝ፣ ዋናው ቁልፉ ነገር ማለት ነው። እኔ እዚህ መካከል ላይ ፈጣሪ ምስክሬ ነው፣ ለማንም ሰው ልክድ ወይም የሆነ ነገር ብል ኑሮ ገብቷችኋል አይደለ? መጀመሪያውንም በመረጃ እንደዚህ አድርጊ ብዬ ልልሽ ይችላለሁ። አንደኛ መጀመሪያ ገንዘቡን የተበደርሽው ራስሽ ነሽ። እኔን የተጠቀመችው በምንድን ነው? አካውንት፣ የኔን አካውንት ተጠቅማለች። ከሳውዲም አስገብተሻል? አዎ አስገብተሻል። ከዱባይም አስገብተሻል? አዎ አስገብተሻል። ይሄንን ነገር ይክዳል ከሆነ አልክድም።
ነገር ግን ብሩ ገብቶ ምን ሆነ? ቁልፉ ነገር እዚህ ላይ ነው። ቁልፉ ነገር ምን ላይ ነው? እዚህ ላይ ነው። ከሳውዲ ካስገባሽው ላይ 1500 ብር በሰዓቱ እኔም ተንኮል የለም ውስጤ ላይ ምንም አይነት ነገር የለም። አንቺም ጋር ስላላየሁም 1500 ብር አስገባ ብለሽ 1500 ብር ኢትዮጵያ ላይ ገብቶልሻል። ዱባይ ካስገባሽውም ያዘዝሽው ብር አለ ማክሲመም 1200 ምናምን ብር የሚሆን በዛን ሰዓት ግን አንቺና እኔ አሁን ላይ ወደ ዋናው ነገር ሲመጣ እኔ ሊክድ ፈልጌም አይደለም። አንቺ የምታምኛት ነገር ይሄንን ብር የተበደርሻቸውም ከልጆቹም ያመጣሽው ልብስ እሰራለሁ ብለሽ ነው። የዛን ሰዓት ደግሞ እኔ ምንድን ነኝ? ዲሊቨሪ ሰራተኛ። ማንኛውንም ነገር ብታጅኝ አደርሳለሁ። ከስተመር ታመጫለሽ። በደረስኩበት እኔ በመኪና በጉልበት ያገለግላለሁ። እኔ ቃላት ይሄ ነው። አንቺም የምታውቂው ይሄ ነው። ፈጣሪ በሚያውቀው ማለት ነው። ሁለተኛ እንደገና ደግሞ ልብስ ኦርደር አደርግልሻለሁ ከኢትዮጵያ። ይሄ አንቺ ስራ አይደለም፣ የኔ ስራ ነው። ዋናው ቁልፉ ነገር የቀረው ብር 8000 ምናምኑ ድርሃሙ የቀረው ብር በ17 ብር ከ30 ሳንቲም ምንዛሬ መንዝሬ ነው ለለዚህ ለልጆች የምንከፍለው ብለሽ ራስሽ ቃል ገብተሽ በዛ ብር ተመንዝሮ ያ ብር ኢንቨስት አድርገሽ ከ3 ወር በላይ ሰርተሻል። አልሰራሽም? ከ3 ወር በላይ ተሰርቷል። ተርፈም አግኝተሽ ያ ብር ምንድን ነው የሆነው? ኢንቨስት ነው ያደረግሽው። እኔ ብር ተቀማጭ እንዲሆንም አድርገሽ አይደለም። አንደኛ ምን ደረሰ ለሚለው ነገር ደግሞ ልብሱን አንቺ ስትሸጭ ካስተመር ስታመጪ አንቺ ማይመጥሽን እኔ እየተቀበልኩኝ ለአንቺ የሚሰጡሽን ከስተመሮች ራሴ እቀበላለሁ ብለሽ ልብስ አድርሼ ተመልሼ፣ ሁለተኛው እንደገና ደግሞ ላስታውስሽ፣ ነገ አላፊነን የማትረሻት ከአላይ ቤተልሔም ከምትባለው ልጅ ጋር ከአጅማን አላይን ድረስ ልከሽ ልብስ አድርስ ብለሽ አድርሽ። ከዛም ተንከልክዬ በባዶ አጅማን ድረስ መጥቼ 1 ድርሃም ሳይከፈለኝ እንደመጣሁ ታውቂያለሽ። ስራ አቆሚያለሁ። እኔ አይደለሁም ያቆምኩት። ያቆምሽው ደግሞ በምንድን ነው? ያለውን ሳንቲም አስገባልሽ ከዛ ከብር ላይ ገነት። ነገም ዛሬም አንቺም እኔም የምንምልበት ነው። እኔም በእምነት እምላለሁ፣ አንቺም በእምነትሽ ትምያለሽ። 24000 ብር አዘሻል። ከእኔ አካውንት ላይ ነው የገባው፣ ከዚህ ከብሩ ላይ ነው የገባው። ከዛ በተረፈ 138000 ብር እንደሆነ እኔ ያን ምንዛር ያውቃል። ላኪን ግን አንቺና እኔ በተስማማንበት በ17 ብር ከ30 አንቺው ከራስሽ አንደበት መጥቶ ተስማምተሽ ያንን ብር መንዝረሽ ኢንቨስት አድርገሽበት ልክ ብሩን እኔ እንዴት ተበደርኩኝ ብሩን እኔ እንዴት ተጠቀምኩት አርገሽ ሪሲት ብቻ ስላለሽ በእኔ አካውንት ስላስገባሽ ብቻ ለምን ተወቃሽ አርገሽ እንዲያምንልሽ ብቻ ፈልገሽ 2026 ላይ በድርሃም እንዲከፍል አርገሽ አደረግሽበት ለምንድን ነው? አንደኛ ሂሳብ ዘግተሽ አለርሽም። አዎ ያልዘጋሽበት መንገድ ደግሞ ምንድን ነው? በሰዓቱ አብዲ አንተ መኪና አለህ እንደዚህ አለ ወይም ብር ተወስዶብኛል አልክ ብለሽ ከሰሽኛል። በመጀመሪያ እኮ አንተም የራስን ብር ጨምርና እኩል አድርገህ አጋይተን እንስራ ነበር ያልሽኝ። እኔ ብር የለኝም፣ ብሬ ዲፖዚት ተደርጎብኛል። ዲፖዚት የተደረገውን መረጃ ልኬያለሁ። ምናልባት መብረቁ ድረስ አይድረስ አላውቅም። ካሽ ብር የለኝም። ይሄ ዲፖዚት ብሬ ከተለቀቀ አንድ ላይ ጆይን አድርገን እንሰራለን። ከዛ ውጭ ግን ኢንቨስት የምታደርጊው ራስሽ። እኔም በጉልበቴ ሰራተኛ ሆኜ ስሰራ ቆይቼ ገኒ ፈጣሪሽ በሚያውቀው አልካድኩሽ። 17 ብር ከ30 ከተነጋገርንበት ሂሳብ ወጥተሽ አንድ ጊዜ ሂሳብ ስላልዘጋሽ ቀሪ ብር ስላለ 24000 ብር ብቻ ሲገባ ሌላው ብር አባክነሻል። አንቺ ለምን ለከስተመር ለብዙ ረይተሻል። የዛኔ እኮ ከብዙ ሰው ጋር መነገድ ጀምረሻል። ተመር እናንተንም በሌላ ቦታ በብራዘርሽ ሂሳብ ሌላ ስራ ጀምረሻል። ያንን እኔ ጋር ያለው ኦዲሳት ጨርሺ። እዚህ መካከል ምን ነው? እኔም በራሴ ዓለም ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ብዙ ችግር ያለብኝ ሰው ነኝ። ታደላቶ ማለት ደልቶት ነው የሚኖረው ምናምን ለምትው አይደለም። አርባ 45,000 ብር አስገብቼ አጠቃላይ 87,000 ብር አስገብቼልሽ የበፊት 24,000 ብር አለ። ከዛ ኢንቨስት ካደረግነው ከ138,000 ብር ላይ ቀሪ ብር ካለብኝ ይከፍላለሁ። የኔ ጥያቄ ነው እንጂ ለልብስ ላይ የወጣን ወጪ እንዴት እኔ ጋር ልክ እንዳስቀመጥኩ አድርገሽ አወራሽ ከሰሽኝ። ይሄ ነው ጥያቄ።
እንጂ ብር ማስገባትሽን ወደፊትም አልክድምም። ግን መንዝረሽ በራስሽ እየሰራሽበት ነው። አይ እኔ እናንተ በ17 ብር ከ30 አልተነጋገርንም ብለሽ ካልሽ ይሄ የእምነት የክደት ጉዳይ ስለሆነ እኔም መሀል ላይ ነው እምላለሁ፣ አንቺም ትምላለሽ። የኢትዮጵያ ሰው ይፈርደናል። ይሄ ነው የምለው። አመሰግናለሁ። ጨርሻለሁ። አንድ ጥያቄ አለኝ። ከማውራው ጋር ምንም አልተገናኘም። የሚያወራው ነገር አብዲ ቆይ ገንዬ መብረቁ ይናገርና እድል ሲሰጣችሁ አብዱና አንቺ ታወራላችሁ ሁለታችሁ። እሺ ወንድሜ አብዱ ከመጀመሪያ ጀምሮ ባብራራው መሰረት አንድ ጥያቄ ልጠይቅህ። ጥያቄን በደንብ አዳምጠው። ያኔ ብሩን በ17 ከ30 እቀበልሃለሁ በዚህ ሂሳብ ነው የምሰራው ብላ ከሰጠች በኋላ የዛሬ 4 ዓመት ማለት ነው አይደለም 2022 ከዛ በኋላ አሁን እስካለበት ድረስ በተደጋጋሚ ብር አስገባልኝ ብላ አስገብተህላታል ወይስ አላስገባላትም? አንደኛ በመጀመሪያ ብሩ እንደገባ ለራሷ ነው የገባው፣ ለኔ ጋር እንዳይነካካ ነው የኔ ጥያቄ። እኔ ብር አበድርኝም ብዬ አልጠየቅኩም። ስለ ስራ መስራት ስላለባት የራሷ አይዲያ ስለሆነ ብር ተበደራለች፣ አምጥታለች ብር። እኔ ጋር ግን ያረፈው ምንድነው? አካውንት ላይ ያሳርፋለች። ኢሚዲየትሊ ያ ገንዘብ እኮ ስማ ልንገር መጥቶ 10 ቀን እኮ አልቆየም። ይሄ ብር መንዝራ እኮ 3 ወር እየሰራችበት ነው። ልብስ ገዝታበት ኢንቨስት አድርጋበታለች። አንድ ልብስ ገዝተሽ እየሰራሽበት ያለን ገንዘብ ሪሲት ስላለ ብቻ ለምን ተጠየቁ ነው የኔ ጥያቄ። ያጀማ ይሄ ብቻ ነው እኔ የጠየቁ። ጥያቄም እኮ በተመሳሳይ ነው። ለምሳሌ አሁን 2026 ከመድረሱ በፊት 2022 ላይ ብሩን ሰጣህ፣ በድርሃም ባንተ አካውንት አስገባችሁ። ብሩን እፈልገዋለሁ ስጠኝ ባለችልህ ሰዓት አስገብተሃላታል? አይ ቲንክ 2025 ከምናምን አካባቢ ላይ የዛኔ ያው ነግሬያለሁ እኔ ወዴት ስልክ ነው ስልክ እስኪ ስልኩን ጨርሶ እስኪ በጣም ጠብቁ። አይ ቡና እንበልል ይሆናል። የጠየቁ ጥያቄ ምን መሰል ወንድሜ፣ ያኔ ገንዘብ አስገባልኝ ባለች ሰዓት ወደው ለምሳሌ 2023 ሊሆን ይችላል 2024 ሊሆን ይችላል። አስገባልኝ ገንዘቡን ባለችልህ ሰዓት አስገብተህላታል ቶሎ ወይንስ በሆነ ጉዳይ አላስገባህላትም? አንደኛ ሂሳብ አልተሰራም። ችግሩ ምን ላይ መሰለ መብረቁ፣ እሷ ገነት አሁን ለምሳሌ እኔ በዛ ሰዓት ህሊና የሚያውቀው አንድ ነገር አለ። በ138 ሺህ ብር በሙሉ እቃ አልተገዛም። ተረዳ? በተመነዘረው ብር ሙሉ እቃ አልተገዛም። ተረዳ? እኔ ህሊና የሚያውቀው ሳንቲም አለ። ያ ሳንቲም ምንድን ነው? 138 ሺህ ብር ነው የኢትዮጵያ ብር ኢንቨስት የተደረገበት። ግን በዛ ላይ ማክሲመም በግማሹ ነው እቃ ገዝተህ የምታመጣበት። ያንን ብር አልወሰደችም። እዚህ መካከል ልብስ እናመጣለን። አይ ቲንክ ታስታውሻለች ገኒ በኋላ 12 ሺህ አግኝተናል ብዬ ኦዲት አድርጌ እነግርሻለሁ። ይሄንን ተነጋግረናል እሷ ጋር ገባ። ከኢትዮጵያ ላይ ልብስ የሚመጣው ከዱባይ እንኳን አይደለም የሚገዛው። ተረዳኝ? ከዛን ሰዓት ያልሰጠኋት ለምንድን ነው? ሂሳብ ስላልዘጋች ብር እንዳለ ስለማቅ በሰዓቱ ስላልነበረኝ ሲኖረኝ እሰጥሻለሁ ብያታለሁኝ የቀረውን ብር። በዛውም ሰዓት ደግሞ አስገብቻለሁኝ 42 ሺህ ብር 45 ሺህ ብር አድርጌ ክሊር አድርጌያለሁ። የቀረኝ ብር ካለ ልጠየቅ ነው። ቆይ አንዴ አሁን ከባብራራው መሰረት ከትናንትና ጀምሮ ስለው የነበረውን ነገር ነው ያልከው። አሁን እኔ የምጠይቀው ምን መሰለህ እንዴ፣ ብሩን በአንተ አካውንት ስታስገባ ሼር ሰርታችሁ ልታተርፉ አይደለም አይደል? ታታችሁ ብዬ ለምኛችኋለሁ። ታናዱ ሼር ልታተርፉ አይደለም ለጋራ አብዱ አትሰማም። አብዱ ወይ አትሰማም። ቆይ ኖር የሚውት አድርግልኝ። አይ አትሰማም። እንገርህ ብዬ ነው። በደምብ ሰማኛለህ። በመጀመሪያ የዛን ሰዓት እኔ በገነት የተናደርኩበት ነገር ምን መሰለ፣ ገነት ለመሄድ ስላሰበች ሌላ ቦታ ለመስራትም ስላሰበች በሰዓቱ እቃ እያጠራችው ለዛ ድረስ ትላለች። ያን ሂሳብ አልዘጋችም። ስላልዘጋች ያንን ብር ደግሞ ያልሰጠሁም
ገባ ክሊር አድርጌ ያልዘጋን ስላልዘጋን በመሀል ብር የለኝም ስላልነበረኝ በሰዓቱ ሌት ሆኗል የቀረው ብር እንጂ በድርሃም መታ እሷ ኢንቨስት አድርጋ ሲሰራበት የነበረውን ነገር እኔ ተላላኪ
እሱ ደግሞ በ2022 በነበረው ምንዛሬ በሱ ነው ሰጥሽ ነው የሚላት። እሷ ደግሞ አሁን አይደለም መብረቁ። ቆይ አታሳስት መብረቁ። ይሄ ብር እኮ ለእኔ ገባ ብር አይደለም እያልኩ ነው። ለምንድን ነው መጠረቅ ካልሆነ እኮ ተጠያቂነት አለ። እንደዛ እኮ ለአንተ የገባ ብር ካልሆነ መብረቁ ስማ ነገር ይኸውልህ፣ ስማኝ መጀመሪያ ተረዳኝ። ይሄንን ብር ገነት ያመጣቸው ለራሷ ነው። ይሄንን ብር እኔ አበድሩ ብዬ በብድር አይደለም የመጣው በመጀመሪያ ማለት ነው። ገባ ብሩ ከገባ በኋላ ገባ ከሳውዲ ካስገባችው 1500 ብሩን ለላከችላለች ነው ብላ እህር ላከች። ከዱባይ ካስገባችው ደግሞ 1200 ምናምኑን ብር ደግሞ ወደ ኢትዮጵያ ላከች። ገባ ከዛ በኋላ ያለው ጥሬ ገንዘብ 7250 ብር ነው። ከሌሎች ብር 700 ብር ደግሞ ሌሎች እሷ ያው ታውቃለች። በነገራችን ላይ እንዲህ ነው እንድናት ብሎ ገባ 8000 ብር አለ። እኔ ምንም የማውቀው ነገር የለም። እንደ አዲስ ነው እየሰማሁ ያለሁት። በደንብ አፍራራ ስንታዩ ችግር የለም። አሁን ይሄንን ብር ማለት ነው ይኸውልህ መብረቁ ይሄንን ብር 8000 ብር በዛን ሰዓት ምን ብላለች? ይሄንን ብሰራበት አለች። ብሩ እኔ ጋ ነው። አምና ነው እኔ ጋ ያመጣችው። የጀማ እኔ እምነትን እየካድኩኝ አይደለም። ገባ ይሄ ብሩ እኔ ጋ ነው። እኔ ጋ ብር ሲመጣ ግን ምን ልታደርግበት ነው? ስራ ልትሰራበት። እኔ ምን ልታሰራኝ? ዴሊቨሪ ልታሰራኝ። በዛን ሰዓት ብሩ በገባበት ኢሚዲየትሊ ገባችሁ? ብሩ ወደ ኢትዮጵያ ቀይራ ኢንቨስት አደረገችበት። ልብስ አስመጣችበት ከኢትዮጵያ። ለ2 ወር ያክል ሰራችበት። በደንብ ስታገኝ ትርፍ አጋራለሁ አለች። አንተ በመጨመር መስራት ትሰራለህ አለች። እዚህ መካከል ተነጋግረን ይህ የእምነት የሽረት ጉዳይ ነው። ተነጋግረን ስናበቃ ልብስ ድጋሜ ሳናስ እዛ ባነጋገርንበት ሰዓት አዲስ አበባ እሷ ከሌላ ኦርደር አድርጋ ወስድ ያለች የሚል ነገር ሰማ። ከምን ጋ ነው ሲባል እዚህ ያላትን ልብስ እያጠራች ነው ያለችው። ለማን ድረስ? እኔ እኮ ጀማ ይህ ልብስ እኮ ለብዙ ሰው እኮ በትናለች። ገባችሁ? ሙሉ እሷ ወረቀቷ ስላለቻት ብቻ እኔም በድርሃም እንደምትጠይቅ እርግጠኛ ስለሆነች እንጂ ማለት ነው። ይህ ብር እኮ ለእኔ መጣ አይደለም። እኔ ለብቻ ያልተጠቀምኩት ወይም ደግሞ አስቀምጥ ብላ አላስቀምጥኩትም። እኔ አላጠፋሁትም። ነገር ኢንቨስት ያደረገችው ነገር ስለሆነ ብቻ ነው። አንድ ተጨማሪ ጥያቄ ልጠይቅ መብረቁ። ሶሪ ከይቅርታ ጋር ኢንቨስት የተደረገው ገንዘብ ኢንቨስት ከተደረገ በኋላ ያው ጨርቅ ወይንም ልብስ ነው የሚገዛበት።
ልብሱ ከመጣ በኋላ ልብሱ ማን ጋር ነው ያረፉ? ከአንተ ጋር ነው ወይንስ ከእሷ ጋር ነው? ኦኬ። ስለዚህ ከአንተ ጋር ካረፈ ዞሮ ዞሮ ወደ ኢትዮጵያ ተመንዝሮ እቃ ለውጦ ቢመጣ እቃው ያረፈ ከአንተ ጋር ነው። አንድ ነገር ልንገርህ፣ አንተ የወገንክ ከሆነ ለሌላ ከሆነ የምትናገረው ለሌላ ተናገር። ጥያቄ ነው የጠየቁት። እኔ የሚያበሳጭ ነገር አልተናገርኩም። ጥያቄ ነው የጠየቁት። እየነገርኩህ ነው ያለው። እኔ ያንን ልክ እንደሚክር ሰው እያስመሰልክ ነው። ኖ አይደለም። ኖ እኔ አንተ እንደዛ ብለህ ልታስብ ትችላለህ። እኔ ግን ጥያቄ ብቻ ነው የጠየቁት። ከቻልክ ጥያቄን ብቻ ነው መመለስ ያለብህ። መበሳጨት የለብህም። ሀቅ ካለ ሀቅ የሆነውን ነገር ነው መናገር ያለብህ እንጂ መበሳጨት የለብህም። ልጅቷንም ትናንትና በዚህ መልኩ ነው ስንጠይቃት የነበረው አይደለም? አብሮ ጣልቃ እየገባ እንድትል ሳይሆን እኔ የምናገርን ነገር አንደርስታንድ አድርገህ ከዛ እንኳን ለፍርድ መወሰን ካለብህ ተወስናለህ። አንድ ጥያቄ ልጠይቅህ። አንተ እኔ ጋር ብር ላክ በእኔ አካውንት አይደለም፣ በእኔ አካውንት ላክ። ሌላ ሀገር ነው ያለው። ከሌላ ሀገር ማስመጣ ይህንን ብር ቀይረህ ልብስ ልሰራበት ነው፣ ኢንቨስት አረግበት። ግን እኔ ትእዛዝ ትሰጠኛለህ። እኔ እኮ ያስቀመጠችው ጋር እኔ ጋር ቢሆንም የልብስ ኦርደር የሚመጣላት ለሷል። እንዲህ አይነት ልብስ ይህን እንደዚህ ላድርግ ለዚህ ስትለኝ እኔ ቁጥር ስሰጥ እኛ አደርሳለሁ። ብሩን ተቀበል ካለች እቀበላለሁ። እኔ ጋር ነው የሚከፈለው ካለች እየመጣለ የዴሊቨሪውን ወስጅ ምንድን ነው ሪዝሙ? ስገ አንተም ገኒም ግን ንቀት ነው አይደለም? ካሜራ ማከፍቱት ምን ያሻግሩት መስላችኋለን? በእናንተ ጉዳይ ጉድ የዚህ ጉልጅ ብሎ ክፈት፣ ካሜራ ክፈቱ እንዴ! ክፈቱና ጉዳዩ ጓዙ። ችግር የለም እከፍታለሁ። አይሰማም ስላላችሁ ችግር የለውም። ዞሮ አሁን ብቻ እንዳይከፈት እሷን ማስከፈትና ብቻ ሁለታችሁ ተሰንባራችሁ። ትላንትና እሷን እንደው በይበልጥ እኔ ነበር በአፈርሳ መላክ ነው። ምክንያቱም እውነቱን ለማወቅ የግድ መጠያየቅ አለብን። ባባ አንተንም እሷን ቢጠይቅ ይችላል። እኔ አሁን የመጨረሻ ጥያቄ ነው። በቃ እሷን ብቻ መልስልኝና ሌላውን እንዴት እንደሆነ እኛ እንፈርዳለን ማለት እንሰማለን። አንፈርድም። ይመሰላሉ 138,000 የኢትዮጵያ ብር 11,000 ድርሃም ሳስቡ ነው በአካውንት ያስገባችሁ ስትል ቆይ 11,000 ድርሃም በአካውንት የገባው ብር 17 ከ30 ሲመነዘር 138,000 ነው የሚመጣው አይደል? 8,000 38,400 500 ማክሲመም በዛን ሰዓት በ17 ከ30 አይደለ? ስለዚህ እሷ ቢዝነስ የምትሰራው በኢትዮጵያ ብር ነው፣ ያኔ በኢትዮጵያ ምንዛሬ ነው። ኢትዮጵያ ብር ነው። ኦርደር የሚመጣው ልብስ የሚመጣው ከኢትዮጵያ ነው። ተርፍ ኪሳራ የሚደርስ በድርሃም ነው። ልብሱ የሚመጣው ከኢትዮጵያ ሊሆን ይችላል። በአንተ አካውንት ያን ብር ሲገባ እሷ የምትሰራው በኢትዮጵያ ምንዛሬ ከሆነ የግዴታ አንተ 8,000 ድርሃሙን ሰጥተህ 138,000 ብር የኢትዮጵያ ብር ነው የተቀበለችህ። እንደዛ ካልሆነ ይችልን ብሩን ባንቀሳቀሰችው ቁጥር ባለው ምንዛሬ ልክ ነው ብሩን ትቀበል። እንደኔ ቶላለ እንደ አንተ እንደምትለው ከሆነ ደግሞ 8,000 ድርሃም ትስጠኝ እንጂ 138,000 ብር የኢትዮጵያ ነው ከኔ ጋር ያስቀመጠችው እያሉ መቼም የማያድግ የማያዝ ምን ትላለህ? ትሰማለህ? ስለዚህ አሁን ያለው ዲቴል ሆኑ መሰለህ። በዛን ሰዓት አልኩ ቃል አለች። እቺ ቃል ምንድን ነው? ገነት ብሩን ስታመጣ ይሄንን ብር የምመልሰው ይኸው ለልጆች እኮ ነው። ሊቀንስ ስለሚችል ሊጨምርም ስለሚችል በ17 ብር ከ30 ነው የምመልሰው። ይሄ ቃል አለ። እየሰማችሁ ነው አይደል ጀማ? ቃል አለ። በዛኑ ሰዓት ደግሞ ሙሉ አላደረም። እኔ ቆይ ዛኔ ሐዋላ ሙሉ ሰርቅ አይደለሁ ለሚሰራ ሰው 10 ሳንቲም ወይ 20 ሳንቲም ይዘን ነው የምንሸጠው። ገባ አይደለ? አሪሉ ይሄ ነው ማለት እኔ ያን ያክል ያለ ሰውኝ ኑሮ አይደለም። ነገር ግን ገነት የምታውቂው ይሄ ቃል አለ። ይሄ ቃል አልኩ
ይችን ቃላት አልተነፈስኩም ካልሽ አንቺም ገባሽ። አንቺን የምትጠይቂ በምንድን ነው? ሪሲት በእኔ አካውንት ስላስገባሽ ራስሽ ስለተበደርሽ ራስሽ ስላመጣሽ እንጂ እኔ ብርታች ሲላለ በሰዓቱም ደግሞ አይ በድርሃም አንተ ጋር ይቀመጥ ብለሽ አስቀምጠሽ ድርሃሙ ቁጭ አድርገሽ ምንም ነገር ሳይሆን እኔ ጋር ሆኖ ቢሆን አዎ ጠይቁ መብትሽ ነው። ግን ኢንቨስት አድርገሽ እየሰራሽበት ያለውን ነገር ራስሽ ለከስተመር ሶስት ገሽ ለከስተመር ሰጠሽ ራሴ ብሩን እቀበላለሁ ብለሽ እኔ ጥዬ መጥቼ ገባሽ። ከስተመር ጋር አንቺ የምትቀበየው ልብስ ይሄን ያከና አለ ብዬ ይዝልሻለሁ እንጂ ብሩን አንቺ ጋር ተቀበለሽ እኔ ሁሉንም ኦዲት አድርገን የራሴ የምቀበል በሆኑ ቴስለቲክ ችግር የለም። አንቺ ባገኘሹ ተቀበልሽ። እዚህ መካከል ላይ የተስር አጣራሽ እንጂ እኔን በሬሲት ይዘሽ ቁጭ አልሽ። ይሄ እኮ አይደለም ሀቁ። እኔ ሀቅ ይውጣልኝ የምለው ለዚህ ነው እንጂ ለሌላ ነገር አይደለም። መቼም ቢሞት ሬሲትን ባይኖርሽ ልክድ አልችልም። ብር ገብቷል። የገባውን ደግሞ ሳውዲ የሚያስተላልፍሽውን ከሳውዲ የተላለፈውንም አንቺ ህሊናሽ ስለሚያውቅ ያንን በደንብ ጠቅቀሽ ታውቂያለሽ። ያንን ከታች ይሄ ነው በቃ በ37 ሳንደርስ በፊት ብሩ ከየትም ገባ ከየትም አንተ ጋር መግባቱን አምናሃል አይደለም? አልክድም። እሱማ ለምን ከኢትዮጵያ ልብስ እኔ ነኝ ኦርደር ማድረግላት ብለሃል። ከኢትዮጵያ ኦርደር ማድረግላት አላ የሚያውቀውን ከሰው ልደበቅ አልችልም። ሂሳብ የምትከፍለው አንተ ነህ አይደለ? አምጥቶ የሚያልፈው አንተ ቤት ነው። እኔ ደግሞ ከስተመሮችን አንተች አድርስ ስልህ ብር ተቀብለህ ነው እንጂ የምሰጣቸው ብር ላይ አይደለም የሚያስቀምጥ። እሱም በደንብ አስረግጠህ ወቅ ይሄን በደረሰኝ ነው ያለህን መረጃ ለመብረቁ ላክ ሀቁን ተካርሽ ማለት ነው። ገባቸው እኔ አልክድም። ለምሳሌ አሁን ቅድም 12,000 ተካፈልን አልክ። ደረስ 12,000 ደርሶናል ብዬ አልኳታል። ምንድን ነው 12,000 የደረሰ? ከምኑ ነው የደረሰ? መጀመሪያ ላይ ከራስ ብር ጨምርና እኩል መስራች መጨረሻ ላይ አንቺ ልትሄጂ ከሌላ ሰው ጋር ስራ ልትጀምሪ ስትይ እኔ በብዛት እየሰራ ነው እና አሪፍ ነው እና ይህን እናድርግ ስትይ እሺ አልኩሽ አይደለ? ስለሌላ ሰው ጋር መስራት አይደለም ማውራት ያለብህ አንተ ጋር ስላለው ገንዘብ ብቻ ነው ማውራት ያለብህ። መሄድ ነበረብሽ። ይህ እንደዚህ ቀልድ ነገር የለም። ወዲህ ታረቡ እንኳን ተገንዘቧን አልነካሁም ተቀምጧል ብልሃል። ግን መክፈል ያለብኝ በጣቱ በነበረው እንጂ ገንዘቡን አልካርከኝም። አሁን ቢሆን በሰው ፊት እኮ ያለው እኔ ይኸውልሽ አንቺ ነሽ አለ ሀቅ የመጣሽው 42,000 ብር 45,000 ብር። እሺ የከፈልክበትን ላክሽ ማስረጃህን አቅርብ። በማስረጃ ነው ትናንትና እኔ ሲያፋጥኝ እና ለእኔ ከፍዬ ጨርሻለሁ ገነት ብለህ እኔም ደግሞ አመሰግናለሁ ያልኩብህ መረጃ ላክለት። በራስ አንደኛ ከፍያለሁ ብለህ የለ በቃ እንደዚህ ነው ማድረግ ያለብህ። እናንተ ፊት ትናንትና ተናግረሻል። 42,000 ብር 45,000 ብር እንደውም አንዳንድ ሺህ ብር ይገባልኝ እያልሽ ተናግረሻል። እዚህ ፊት መረጃ አለ። እኔ እንዳንቺ ሰይጣናዊ ተንኮል ስላላስብኩኝ አንዳንድ ሺህ ድርሃም እኔ አልካድኩም። አለቀ። 42,000 45,000 ፕላስ 24,000 ምናምን አለ። አብዱ ስንት ብር አለብኝ ትላለህ አንተ? ስንት ብር ቀርቶባት ብለህ ትላለህ አንተ? ስንት ብር አለብህ አንተ? እስቲ የምታምነው ንገረን እስቲ። አንተ ስንት ብር አለባት ትላለህ? አለብኝ ትላለህ አንተ? አንተ በሀቁ እንደው ለአላህ ብለህ የምትናገረው አትበለኝ። ይኸውልህ ጃጓር ስማ ነገር ወንድም አለኝ በአላህ አትበለኝ። አንደኛ በሰዓቱ እኔና ሰው ቃል አለን እያልኩ ነው። ይህንን ቃል እሷ ከካደች እኔ ዛሬ ላይ እንደዚህ የምትል ከሆነችን የምንዛሬዋ ጉዳይ ናት። እኔና እሷን ያጣለው ሌላ ነገር እኮ አይደለም። ያጀማ እኔ ከፍያለሁ እያልኩ ነው። ቃሪ ብር እያልኩ ነው። ጃጓር እስኪ አንዴ እድል ከተሰጠኝ ጥያቄ ከተፈቀደልኝ አንዴ መድረኩ ፈቀደልኝ ነው ምድል ልስጠውና እስኪ እነሱ የተሻለ ጥያቄ እየጠየቅ ስለምንሄድ ቀጥል ሱልጣን። ኦኬ እኔ አሁን ስቀጥል በ17 ነው እያለ ነው ወንድማችን አብዱ። እህታችን ገነትም አይደለም እያለች ስለሆነ አሁን መፍትሄ በ2025 መጨረሻ አካባቢ ብር ተልኳል ሲባል ሰምተናል። ቅድም አይደለም ኦኬ ያ ብር የተላከው ድሮ በነበረው በ17 በኢትዮጵያው ነው ወይስ በድርሃሙ ነው? እሱ እኮ መልስ እኮ ነው። እሱ በተላከበት ሰዓት ከሆነ አሁን ባለበት ሰዓት
ይላክ ለመባል መፍትሄ ይሆናል ብዬ ስለማስብ ነው። ገባ? ያኔ ደግሞ በዛኔ በነበረው ሰዓት ነው ከተባባሉ ያንንም ብር በ2025 የተላከውን ብር በዛው ድሮ በተነጋገሩት ልኮት ከሆነ እሱ አብዱ ልክ ነው ማለት ነው። በዛ አላከው ከሆነ ደግሞ ገነት ልክ ናት ማለት ነው። እኔም ብትጠይቁ አትሰማም ስልኩን ያዘላቀቅ ሲያደርገው ይሰማል። ሁሉም ማለት ነው ሰማለሁ ያ ጀማ ተሰማ ሰማውን ለመዱ ሞከኒ ተካረካ ብራን አድርገህ አሁን ሰማለሁ ይሰማለሁ ብሎ ሰማለሁ። እኔ የገነትን ብር ከፍያለሁ ያልኩት ገባችኋል አይደለ? እንደ ሀቂቃ ሂሳብ ስላልሰራች ስንት ብር ቀርቶ ስንት ብር እንደዛ ያለ ብትላት እንደ እውነት ምላት ትናገር። ለምን አብዛኛው ብር ከልጆች ላይ በዛ ልክ ደግሞ እኔን የምትፈልጊው የምታጠምጁ የነበረው አብዲ ክደኛል ብለሽ አስበሽና ተጨንቀሽ ሪሲት ነበር ስፈልግ የነበረው። እኔ እንደማልክድሽ በደንብ እነግርሻለሁ። ሚሊዮን ብር ቢሆን እንኳን ያንቺ ብር ይከፈላል እንጂ እንድትቀየም ያልፈልግም ያልኩሽንም ቃል አረሰው። አንዴ ሁለተኛ ግን ይሄን የምለው ከአንቺ ካለኝ ሪስፔክት አንጻር እንጂ ከሌላ ነገር አይደለም። ሌላው በ17 ብር ከ30 ቃል ስላለ ለእነሱ እመልሳለሁ ያልሽበት ቃል ስላለ በዛ ብር ተመንዝሮ በሰዓቱ ብር ባይኖረኝም ኦዲት ባታረጊም ሂሳብ ባታረጊም 138 ሺህ ብር የገባ ስላለ ያን ብር ከፍያለሁ ብዬ ነው የገባሁሽ። አይኔን ጨፍኜ ነው የገባሁሽ። ግን አንቺ በድርሃም ሪሲት ብቻ ስላለው አብዲ ተበድሮ ነው ለእሱ ጋር አስቀምጬ ነው ብለሽ ከሆነ ስህተት። አሁን ከፍለኸኛል አይደል? በቃ ወይ ከፍለኸኛል አይደል? ይኸው ከፈልኩሽ ብርሽን ያልክበትን ለእኔ አስገብተህ ደረሰኝ ላክ በዋትስአፕ ለእሱና መረጃውን እያየ መብረቁ ያነጋግረን። ለአንተም የሚጠይቀውን ይጠይቅ። የተጻጻፍንበትን ዓመተ ምህረት ልክ እንደ ትናንትናው እንደኔ ስክሪንሾት እያደረክ አቅርብ። ምንም አንተ አራባ ነው የምታወራው፣ እኔ ጉቦ ነው የምናወራው። ምንም አይገናኝ የምታወራው ነገር። አንዴ ይህን ያህል ብር ነበር ትላለህ፣ አንዴ ወዲት አላረገችም ትላለህ፣ አንዴ 8,000 ልሰጣት ብዬ ትላለህ። ጭራሽ ሉክ ስለ ኢትዮጵያ ምንዛሬ አውርተን አናውቅም። እኔ እናንተ ገንዘብ ያለ ድርሃም ነው አንተም አልካልክም። እስቲ ነው አንድ 1,000 ድርሃም ራሱ ልከህ ነው። ፈጣሪ ምስክሬ ነው። አንገቴ ቀላል እንጂ እኔ ለአንቺ ወለጅ አንቺ እንደምታስበው አላደርግም። በተነጋገርሽበት ብሩ መንዝረሽ ስራ በሰራሽ ዛሬ ምን ወለድ አይነት አሁን ሲጀምር ትርፍስ መስጠየቁ አይደለም። እናንተ ስላሉ ከእኔ አንድ ጥያቄ ይጨርሳል። መብረቆችን ብቻ ያዝ። መብረቁ አንዴ ልጨርስ። አቤት ይቅርታ የጨረሰችን ብቻ ማለት ነው። እሺ አሁንም 10 ጊዜ አለግሞ በተነጋገርንበት አልበተረ ኢንቨስት ያደረገችው እኔ ጋ ያላት ብር ሳይሆን ልብስ ያልጨረሰችው ያላጣራችው ልብስ የዛን ሂሳብ በሙሉ ብር እቃ ስላልተገዛ ህሌናዬ ስላለ በሰዓቱ ምንድን ነው ያደረግኩት? በ17 ብር ከ30 138 ሺህ ብር እንዳላት አውቃለሁ። ለምን የልብሱ ብር ነው በሙሉ አልተገዛም። በ138 ሺህ አልተሰራበትም። ግን እሳ ከዛ ከሳንቲም ላይ ደግሞ እኔ ምን አደረጉ? 24 ሺህ ብር አዛለት ስትወስድለት ሌላ ብር አልወሰደችም። ኦኬ ልብሱን ግን ምን አድርጋለች? ለፈለገችበት ሰው ለከስተመሮቿ ለምን ለምትላቸው መወስድ ያለች አንድ ልብስ ያንን ብር ግን እሷ ስትቀበል እኔ ዴሊቨሪ ነው ይዤ መጣሁ። ስለዚህ ምን አረው ብር አለበት ስትለኝ አዎ ገን ያለ ለምን ጠቀለሽ አልሄድሽም። ስለዚህ ምን አረው ብር ሳገኝ ምን እልሻለሁ እሰጥሻለሁ። ሂሳብ ሳታረግ ነው የሄደችው ከኔ ጋር አጥርቻለሁ ብላ ሳትይዝ ነው የሄደችው። ለምን እንደዛ የምትለው ሳይኖርብህ ለምን እንደዛ ማለት አስፈለገ? ልንገርህ አብዱ እናንተ በጣም ትላልቅ ሰዎች ነን። አሁን ለማጭበርበር አትሞክር፣ ለማጭበርበር አትሞክር። መብረቁ የውይይቱን እየለቀቀ ነው እና ሁለታችሁም ተረጋጉና ሌላ አንድ ጥያቄ ተጨማሪ መጠየቅ እችላለሁ። አሁን ከቅድሙ እንትን ላይ አልወጣም። ተስፋዬ ስተው ስ ተስፋዬ እስከምናገርም ከታች ያለው ስተው እና ተስፋዬ የምትናገረው ነገር አለ። እንዴት ናችሁ? ሰላም ነው? ሁላችሁንም ሰላም ብያለሁ። ያው መጀመሪያ እንስማ ብለን ነው ለማስተዋል እንዲመቸን ቶሎ ፈራጅ እንዳንሆን
ትላንት እንግዲህ እህታችንን በጣም ብዙ ጥያቄ ስንጠይቃት ነበር። እያንዳንዱን ማስረጃም ስታቀርብ ነበር በቻለችው አቅም። ጥሩ ነገሩ እሱም በስልክ ተደውሎለት ያው ብር መወሰዱን ነግሮናል ወንድማችን ራም ሀበሻ። አሁን ላይ አጭሩ ጥያቄ እና ቀላሉ ጥያቄ የኔ ጥያቄዎች ምንድን ናቸው? የሆነ ቢዝነስ ሲጀመር በመጀመሪያ ደረጃ በየትኛውም መልኩ ሰዎችን በሁለት ነገር እመኑ። አንድ በወረቀት ነው፣ አንድ በልብ ነው። ወረቀት ላይ ያለ ነገር ምንም የእናትህ ልጅን ቢቀየር ይኸው መዋዋልህ ከሌለ ማስረጃ ከሌለ ይሄ ነገር ህግ ጋር እንኳን ቢሆን ተቀባይነት አይኖረው። ሶ እዚህ ጋር አሁን አንተም ለአላህ ብለህ አንቺም ለፈጣሪ ብለሽ ነው የምትተማመኑት እንጂ ሌላ ነገር አይደለም። እኛም ልንለውጠው የምንችል አይደለም። ህሊናችሁ የሚያውቀው ግን እውነት አለ። ያንን እውነት ለሀቅ ብላችሁ እንድታደርጉት ነው። ያው መጨረሻው ባትስማሙ እንኳን ተማምላችሁ ልንለያይ እንጂ የምንችለው ምንም የምናደርገው ነገር የለም። በምትጠየቁበት ትጠየቃላችሁ። ሙስሊምም ክርስቲያንም ጾም ላይ ስለሆነን ማለት ነው። አንድ ነገር ግን የሚታየኝ ነገር አለ። የሆነ ብር ገብቷል። ያ የገባው ብር ደግሞ ሀገር ቤት ይላካል። ማንኛውም ነገር የሚያደርገው ልብስ ኦርደር ይደረጋል። ያ በ10 ሺውም በአንዴ ኦርደር ሊደረግ ይችላል ብዬ አላስብም። ምክንያቱም ብዙ ብር ስለሆነ በአንዴ ተልኮ ያ ሁሉ ልብስ መጣ ማለት ገበያው በጣም ኃይለኛ መሆን መቻል አለበት። ወይም ደግሞ የዛን ያህል በጀት የሚያስፈልገው አልመሰለኝም። የመጀመሪያ ሰዓት ነው። ሶ ይሄ በሆነበት መስመር ውስጥ የተላከው ወይም የተቀነሰው ብር የሆነ ብር ብቻ መጀመሪያ ጨርቅ ተልኳል፣ ልብስ ተልኳል፣ መጥቷል። እሷም በራሷ መንገድ የተወሰነ ለአንድ ለ3 ሰው ለ4 ሰው ይሰጥ ብላ ሰጥታለች። ብር አልተቀበለም። እሱም ደግሞ እሱ ጋር ስላለ ጨርቁ ያንን ነገር እየሸጠ ቢዝነስ በጋራ እየሰሩ ስለነበረ የማጣራት ስራና ስራውን የመስራት ስራ እየሰራ ነበረ። ከዛም በመሀል ላይ ከሌላ ሰው ጋር ጀመረች ሲባል እዳ አለብኝ፣ እኔ ጋር የሰጠሽኝ ብር አለ፣ ባለው ዋጋ ግን ከፍላለሁ የሚል ሀሳብ ኖሮት ይሄንን ብር ደግሞ ከፍያለሁ ነው የሚለው ይመስለኛል። እንደዚህ ነው መሰለኝ ካልተሳሳቱ። ሶ ይሄ በሆነበት ሂደት ውስጥ አሁን ቀላሉ ጥያቄ እኔ አሁን እንዳልኳችሁ በአንደኛው ነገር አምናለሁ። ብር አስገብቼላታለሁ እንደዚህ ተልኳል የሚልበት ነገር ካለ በየትኛውም መልኩ ይሁን በትራንዛክሽን የገባበት ነገር ይኖራል። ምክንያቱም በሀዋላ ምትልክ ከሆነ ሀዋላ ላኪው አንተ ነህ። እንደሌላው አያስቸግርም። አሁን አረብ ሀገር ላይ ያለው ችግር ምንድን ነው? በሌላ ሰው እንኳን ቢላክ ወደ እሱ አካውንት ከገባ በዚህ በትምህርት የተላከበት ነገር አስገብቼ ማረጋገጥ ይቻላል። ያ ነገር ካልተረጋገጠ እንኳን መረጃው የለኝም ኦልሬዲ በምን አይነት መልክ እንደላከው እንደዚህ ያረጉ የሚሄዱት እንጂ ምንም የተለየ ነገር ማስረጃው ካለ የሚቀርብ እሷ እንዳቀረበችው እንደሰጠችው እኔ ደስ ይለኛል። ይህንን ነው መናገር የምፈልገው።
እህታችን ብር ካስገባች በኋላ እንግዲህ 10,000 ምናምን ከገባ በኋላ አይ ቲንክ አሁን ብሩ አንተ ጋር ሼር በጋራ እንስራ ተብሎ ቢዝነሱን በጋራ ለመስራት ሀሳቡንም የማነሳሳቱን በጋራ ለማብራቱ ከእሷ ጋርም ከጓደኞቿ ጋርም ስታወራ የነበርከው አንተ እንደሆነ የሰሜታና እህታችንም ኮሚኒኬሽን እንዳላችሁ ተናግራለች። እሷም ትገባለች። አሁን እኔ ጥያቄ በአጭሩ እነዚህ ብሮች አንተ ጋር ከተቀመጡ አንድ ዴሊቨሪ የሆነ ሰው ይሄ ሁሉ ብር ከገባለት ኦኬ ሌላ የማድረስ ስራ ወር ደግሞ የመግዛት ስራ ይተባበር ነበረ ማለት ነው። ኦኬ እሱም ቢሆን ሶ ያንን 10,000 ብር አብረሃት ካልሰራህ ወዴት ሄደ ማለት አንድ ሰው 10,000 ድራም ገዝቶ ከሀገር ቤት ኦርደር አድርግልኝ የተገዛበት ይሄ በዚህ ቀን በዚህ ነገር ደግሞ እንደዚህ ከመጣው ዕቃ ላይ ተሸጦ ይሄ ነገር ተርፏል፣ ከስሯል። ስለዚህ ማስረጃው ይሄ ነው። ይሄ ብር ገባ፣ ይሄ ወጣ። ምንም ዴሊቨሪ ብሰራ ይሄንን ተባብሬ ሰርቼላት ነበረ። በአሁኑ ሰዓት እጅ ላይ ያለው ይሄ ነው። አሊያም ደግሞ በወቅቱ ይሄንን ነገር ከፍያለሁ የሚለውን ነገር እኔ ማስረጃ ካላመጣ የምር እኔ ልጅቷ ሀቅ አላት ብዬ ነው እንደ ሰው መፈርደው። ይቅርታ፣ አመሰግናለሁ። ከመጀመሩ በፊት ሙኒት መጀመሪያ የጠየቅሽው ጥያቄ ተመልሶልሻል ላይ ቀረሽ ነገር አለ? እስኪ ጠይቁና ሌሎቻችሁ ቦታ ተስፋ የተናገሩ ተናግሯል። እስኪ ቀጣይ ሙኒት ስራ ላይ ያልዋለ ገንዘብ አለ ሌላ ቦታ አስገባ ብለሽ አንቺ ምናልባት ካልገባኝ ብለሽ ያሰብሽውን እኔ እንደገና ላብራራልሽ ላንቺ። ምናልባት እሱ በሌላ መንገድ አውርቶሽ ከሆነ ነው ወይም አሁን እንደምታወሪኝ ከሆነ ሚስ አንደርስታንዲንግ እንዳለሽ ነው እያወራሽ ያለሽው ከአሁን ጋር አይደለም። ታማ አይደለም ግራ ያጋባኝ የዋለበት ጉዳይ ነው። ገባሽ? ስራ ላይ የዋለበት ጉዳይ ገንዘቡ
እዚህ ሀገር ተመልሼ መጥቼ ትከሰኛለች ብሎ የተለያየ ነገር አለ ስላስፈራራሁት እኔም ማለት ነው 1000 ድርሃም ለአንዲቱ ቅድም እሱ እንዳለው አስገብቶ አንዴ 42,000 አንዴ 45,000 አሁን በቅርቡ ባለው ምንዛሬ ማለት ነው በ2025 ዓመተ ምህረት ዘንድ እሱን አስገብቶልኛል። እኔም አልካለሁ በቃ ሞኒት አሁን ከገባሽ እንደዚህ ነው እኔ እና እሱ የተገናኘንበት ማለት
እንደዚህ እኮ 45 ሺህ ነው